ለሚነቃቀል ለሳሳ ፀጉር ብዛት እንደዚሁም ደግሞ ስታበጥሩት በጣም ፀጉራችሁ እየተነቃቀለ ላስቸገራችሁ ይሄን ነው ተጠቀሙ። ፀጉራችንን በምናበጥርበት ጊዜ ከ50 እስከ 40 የሚሆኑ የፀጉራችን ዘለላ ይረግፋሉ። በሳይንሱ ያ ኖርማል ነው ይባላል። እናንተ እስከምን ታዩታላችሁ? አስተያየታችሁን በኮሜንት አጋሩኝ። ይህ የሮዝመሪን ውሃ ነው ይዤላችሁ የመጣ። ውሃውን ስንሰራው ንጥረ ነገሩ ተኖ እንዳያልቅብን በዝቅተኛ ሙቀት ወይም ደግሞ ልክ እኔ እንደሰራሁት ምንም ሳታፈሉ ትሰሩታላችሁ ማለት ነው። አሰራሩን በደንብ አሳያችኋለሁ። ቪዲዮውን ግን በላይክ ጀምሩት። ለቻናሉ አዲስ ሆናችሁ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጋብዛለሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ ቆንጆ የሆነ የሮዝመሪን ውሃ ይዤላችሁ መጥቻለሁ። ሮዝመሪን ለራስ ቅላችን እንደዚሁም ደግሞ ለቆዳችን ጥራት የሚሆን ደግሞ ትንሽዬ ቅርንፉድ ጨምር አድርጌበታለሁ። ካላችሁ ትጨምራላችሁ፣ ከሌላችሁ ደግሞ ምንም ችግር የለም። ቪዲዮውን እስከ መጨረሻ ድረስ ተከታተሉት፣ ይጠቅማችኋል። ፀጉራችሁ ለሚነቃቀልባችሁ፣ ለሚረግፍባችሁ እጅግ በጣም አሪፍ ነው፣ ተጠቀሙበት። አሁን ወደ አሰራሩ ስንገባ በመጀመሪያ የሚያስፈልገን እዚህ ጋር የተጠቀምኩት ደረቁን ነው። እናንተ ፍሬሹ እርጥቡ ካላችሁ መጠቀም ትችላላችሁ። እርጥቡም አሪፍ ነው። ደረቁ ሲሆን ደግሞ ብዙ ስለሆነ ብዙ መጨመር የለብንም። ምክንያቱም ይሄ በእርጥቡ አሁን ለምሳሌ በጣም ብዙ ነው። ሲደርቅ እንደምታዩት እንደዚህ ነው የሚሆነው። አንድ ማንኪያና ግማሽ ነው የጨመርኩት። ከዛን ቅርንፉድ እጨምራለሁ። ቅርንፉድ 5 ፍሬ ነው የተጠቀምኩት። በቂያችሁ ነው በጣም ማለት ነው። ምክንያቱም ለፀጉራችንም እድገት ሆነ ለቆዳችን ለስሩ ጤንነት በጣም አሪፍ ነው። ለዛ ትንሽዬ አድርጌበታለሁ። ካላችሁ አድርጉ፣ ከሌለም ደግሞ ሮዝመሪን ብቻውን መጠቀም ትችላላችሁ። ይህንን እንግዲህ በፀሐይ ብርሃን ስለሚደርቅ አቧራ ሊኖር ይችላል፣ አፈር ሊኖረው ይችላል። እንዴት አድርገን አፈር ወይም ደግሞ አቧራውን እንደምንለየው በዚህ አሳያችኋለሁ። እናጥበዋለን ውሃ አድርገን። ያው እርጥቡን ለማጠብ ቀላል ነው። ይሄን ደግሞ በዚህ መንገድ ታጡሳላችሁ፣ ችግር የለውም። አፈር ካለ ከስር ይዘግጣል። እንደዚሁም ደግሞ አቧራ ካለ ደግሞ ከውሃው ጋር አብሮ ይሄዳል ማለት ነው። በደንብ አድርጌ እንደዚህ ቢያንስ 1-2 ታጡታላችሁ። ያው ምንም ስላላፈላነ ምንም የሄደው ነገር የለም። ግን በኋላ ፀጉራችንን እንዳያሳክከን እንደዚሁም ደግሞ ንጹህ ፀጉር ላይ ቀብተን ስለማንታጠበው እንዳያሳክከን ንጽህናውን መጠበቅ አለብን። ለዛ ነው። ከዛ አጠለዋለሁ። በማጠለው ሰዓት እንደምታዩት ከውሃው ጋር አቧራው ይሄዳል። እንደዚሁም ከስር ያሉት ደግሞ ተመልከቱ፣ ከስር ዝቅጥ ብለው ይቀራሉ። እነዚህ የማያስፈልጉ ናቸው። ያው ቆሻሻውን በዚህ መልክ ታስወጣላችሁ ማለት ነው። በቀላሉ አያችሁት። ከዛ ማጥለያው ላይ አድርግና ደግሞ ከላይ እንደዚህ ያው ከስር ያለው ስለወጣልኝ አፈሩ ከላይ ደግሞ በደንብ ትንሽ ውሃ አረግበትና ይንጠፈጠፋል ማለት ነው። ከዛ ጎድጓዳ ሳህን ላይ ገለብጠዋለሁ። ይህንን በነገራችን ላይ ማፍላትም ትችላላችሁ። ማሳደር ለማትችሉ ማፍላት ከ1 እስከ 3 ደቂቃ በዝቅተኛ ሙቀት ላይ ማፍላት ትችላላችሁ። ይሄ አፍልቼ የዘጋጀሁት ውሃ ነበረ። ያንን ውሃ 1 ብርጭቆ የሚሆን ውሃ አድርግና እንደዚህ በምታዩት መልኩ አቀላቅለዋለሁ ማለት ነው። እዚህ ጋር አብሽ መጨመር ትችላላችሁ። የተለያዩ ግብአቶችን ማድረግ ትችላላችሁ። እናንተ ብቻ ለፀጉራችሁ የሚስማማችሁት መጨመር ትችላላችሁ ማለት ነው። አብራችሁ ከሌለም ብቻውን ይቻላል። ከዛ እንዳይተንብን ምን እናደርጋለን? በእንደዚህ አይነት ግላስ በሆነ ብርጭቆ ታስቀምጣላችሁ ማለት ነው። እና ይሄ አሪፍ ነው። ውስጡ እናደርግና እንከድነዋለን። ወይ ታውሉታላችሁ ወይ ታሳድሩታላችሁ። ምክንያቱም ያው ቶሎ
ከለር ስለማይሆን ማለት ነው። እናም በውስጡ ያሉት ንጥረ ነገሮች ከውሃው ጋር በቶሎ ስለማይዋሃዱ ማደር አለበት። እኔ አሳድሬዋለሁ። ከዛን የተወሰነ ጊዜ እንደዚህ በጥበጥ ታድርጉታላችሁ እንዲቀላቀል ማለት ነው። በነጋታውም ስታነሱትም እንደዚህ ተወዘውታላችሁ። በዚህ መልክ ፍና አድርጋችሁ ታስቀምጣላችሁ። እስኪ አድሮ ደግሞ አሳያችኋለሁ። ይሄ አንደኛ ለአሰራርም በጣም ቀላል ነው። ሲያድር ደግሞ ምን እንደሚመስል አሳያችሁ። እንደምታዩት አረንጓዴ አይነት ከለር ሆኗል። ያው የሮዝመሪን ከለሩን ነው የያዘው። እንግዲህ አላፈላሁትም። ሳላፈላው ይሄንን አይነት ከለር ሰጥቶኛል። በዛው ላይ ደግሞ ንጥረ ነገሮቹ አልተነኑም። ይህንን በአግባቡ እንቀባዋለን ማለት ነው። ሰርታችሁ ያው እንዳትረሱ እስከ ሳምንት ድረስ ተጠቀሙት። ከዛን በደንብ እናጠለዋለን። ምናልባት ከስር ያሉት ጥቃቅን የሮዝመሪኑ ክፍሎች ወደ ፀጉራችን እንዳይመጡ እንዳያሳክኩን፣ ቆዳችን ያው ንጹህ ሲሆን ነው ፀጉራችን የሚያድገውም እንደዚሁም ደግሞ የማይሰባበረው የማይነቃቀልብን መጀመሪያ ቆዳው ንጹህ ከሆነ ነው። ስለዚህ ቆዳችንን እንዳያበላሹ በዚህ መልኩ እናጠለዋለን። በደንብ አድርጋችሁ በጨርቅ ወይም ጥቅጥቅ ባለ ወንፊት ማጥለል ትችላላችሁ ማለት ነው። ምንም ነገር ከሌለው ያው ለቆዳችን ጤና በጣም አሪፍ ነው። ያው ከስሩ ስለሆነ ፀጉራችንን የምንጠቀመው ይህንን ውሃ ዘለላውን እንጠቀማለን፣ ግን በብዛት ስሩ ላይ ስለሆነ የምናደርገው ውሃው ከከለሩ ውጭ ንጹህ መሆን አለበት። ምርጫ ካላችሁ በዚህ መልኩ እኔ ስፕሬይ በማደርግበት ብትገዙም ቀላል ነው፣ አሪፍ ነው በጣም እንደ ልባችሁ እንድትረጩ ያመቻችኋል። ደግሞ ካለም መጠቀም ትችላላችሁ፣ ከሌለም በውሃው እጃችሁን ነገር እያደረጋችሁ ብትጠቀሙ ችግር የለውም። ቢኖር መልካም ነው በሚለው ነው። ይሄን በዚህ መልኩ አደርጋለሁ ስፕሬይ በማደርግበት በዚች እቃ። ከዛን ውሃውን ያጠለልኩትን ደግሞ መልሼ እቀላቅለዋለሁ። ለምን መሰላችሁ? ስትቀቡ ማጥለል ትችላላችሁ እና እስከሚያልቅ ድረስ አብራችሁ አስቀምጡት። ለምን ገና ስላለው ውስጡ ያለው ገና ይቀላቀላል። ከለሩ ደግሞ እየደመቀ ይመጣል ማለት ነው። ስለዚህ እንደዚህ አድርጌ አስቀምጠዋለሁ። አይበላሽም። ለአንድ ሳምንት ምንም አይሆንም። በተለይ ቅርንፉድ ከሆነ ደግሞ 20 ቀን ምናምን ትጠቀማላችሁ ሳይበላሽ ማለት ነው። ቅርንፉድ ሳይበላሽ ይቀመጣል። በነገራችን ላይ ምንም ችግር የለበትም። ይሄ እስከ ሳምንት ይቀመጣል። እስኪ ወደ አቀባቡ። እሺ ስንቀባ ደግሞ ያው ሁል ጊዜ እንደምላችሁ የውሃን ይዤው መጥቻለሁ። ፀጉራችንን መከፋፈል አለብን። ምክንያቱም የፀጉራችን ዘለላ ህይወት የለውም እና ህይወት የሌለው አካል ነው እንግዲህ በላያችን ላይ የምንንከባከበው። ስለዚህ ግዴታ እንዲያድግ የምትፈልጉት እንዲበዛ የምትፈልጉት እንደዚሁም እንዳይነቃቀል የምትንከባከቡበት ዋናው ቆዳችን ላይ እስከ ልባችን ላይ ነው የምንጠቀመው ማለት ነው። ምክንያቱም የፀጉራችን ዘለላ አንዴ ከራስ ቅላችን ከወጣ በኋላ ራሱን የቻለ ህይወት የለውም። ስለዚህ በስሩ ነው የምንንከባከበው። ስሩን በደንብ በመቀባት ነው ፀጉራችንን እንዲያድግም እንዲበዛም እንደዚሁም እንዳይነቃቀልብንም እንዳይረግፍም እንዳይሰባበር የምናደርገው። እንደዚሁም ደግሞ እነዚህ ህይወት የሌላቸውን ደግሞ በመጨረሻ ላይ የፀጉራችንን ዘለላ በደንብ አድርገን እንቀበዋለን ማለት ነው። እዚህ ጋር እኔ ዘይት አልጨመርኩም። ዘይት ያልጨመርኩበት ምክንያት ቅባት ያልጨመርኩት ምንድነው? ያው በኋላ ውሃውን በዚህ መልኩ በደንብ አርጌ ፀጉሬን ከፋፍዬ ከቀባሁት በኋላ ቅባት እቀባለሁ። ለምን መሰላችሁ? ውሃ ቀብታችሁ ቅባት ስትቀቡ በደንብ አድርጎ ወደ ውስጥ ይዘልቃል ቅባቱ ማለት ነው። አያስቸግራችሁም ወይም ደግሞ ፀጉራችሁ ቶሎ የመቀበል አቅም አለው ውሃ ሲኖረው ማለት ነው። እርጥበት ሲኖረው እና እርጥበቱን በደንብ በዚህ መልኩ
ተቀባሁ በኋላ ለዛ ነው አብሬ ያላደረኩት፣ ለዛ ነው። ከዛ አንድ ጎኑን ከጨረስኩ በኋላ እንደገና ሁለቱንም በደንብ አድርጌ ከፋፍዬ እቀባዋለሁ ማለት ነው። ሁሌ ያሳያችኋለሁ፣ ግን አዳዲስ ቤተሰብ ስለሚመጣ የግዴታ ያው የሰራነውን ለማሳየት ያክል ነው። እናንተ እንደዚህ እየከፈላችሁ ፀጉራችሁን ተቀቡ። በደንብ አድርጋችሁ እስከልባችሁን ስሩን ቅብት አድርጉት። ለምን ከስሩ ያሉት ትናንሽ ፀጉሮችን እንዲበቅሉ፣ እንደዚሁም ደግሞ ፀጉራችሁ ጤናማና እኩል እንዲሆንላችሁ ስርስሩን ተንከባከቡት ማለት ነው። በደንብ አድርጌ እኔ ስሩን እቀባዋለሁ። በመጀመሪያ ያው ሁሉንም ካዳረስን በኋላ ደግሞ ፀጉራችንን እንፈታና በደንብ አድርገን ዛላውን እንቀበዋለን፣ እንንከባከበዋለን ማለት ነው። አያችሁ፣ መጀመሪያ ከስር ከዛን ከላይ ያለውን በደንብ ትቀባላችሁ ማለት ነው። እና የፀጉር ለውጥ ደግሞ ባንዴ አይታይም፣ ደጋግመን በመሞከር ነው። ከዛ በደንብ አድርጋችሁ ማሳጅ አድርጉ። ማሳጅ ስናደርገው የደም ዝውውራችን ይፋጠናል። እንደዚሁም የቀባ ነው ውሃውም ደግሞ ያው በደንብ ከስር ገብቶ ጥቅሙን እንድናገኝ ያው ማሳጅ እናደርገዋለን። በደንብ አድርጋችሁ ጎንበስ ብላችሁ ደግሞ ማሳጅ አድርጉ። ቶሎ ውጤታማ የሚያደርገው ትንሽ ጎንበስ ስንል በጣም የበለጠ ደም ወደ ጭንቅላታችን ይወርዳል፣ ፍጥነት ይኖረዋል እና ለዛን ነው ጎንበስ የምንለው። ከዛ በዘለለ በደንብ ማሳጅ ካደረግን በኋላ ቅባታችንን ደግሞ እንደዚህ እንቀባለን። ስጨርሱም ደግሞ ማሳጅ ታደርጋላችሁ ማለት ነው። መልሳችሁ ማታ ላይ ቢሆን በተለይ በጣም አሪፍ ነው። በሳይንሱ ማታ ሌሊት ስንተኛ ነው ፀጉራችን የሚያድገው ማለት ነው። ምንጊዜም ቢሆን ቀን ፀጉር አያድግም ሌሊት ነው ይባላል። ስለዚህ በደንብ ተኙ እሺ። ከዛ ኮኮናት አለኝ ደግሞ ስለሚመቸኝ እንደዚሁም ለስለስ ስለሚያደርግልኝ ፀጉር ያለሰልሳል፣ ተጠቀሙት። ከፊትም ከግንባራችሁም ያለውን የሳሳውንም በደንብ ቅብት እያደረጋችሁ ማሳጅ አድርጉ። ሌላው ደግሞ ትልቁ ነገር ፀጉራችንን ያው ከጫፍ ጀምረን እናበጥራለን። መስራት አለብን። ፀጉራችሁን ከፋፍላችሁ እኔ 2 ቦታ ሰራዋለሁ በመጀመሪያ ማለት ነው። ምክንያቱም በቅርብ ቀን ነው እኔ የታጠቡት፣ ፀጉሬ ንጹህ ነው። 3ኛ ቀኑ ነው። በዛ ላይ ነው አሁን ውሃ ያደረኩበት ያለሁት። 2 ቦታ ሰራውና ነገ ተነገ ወዲያ ደግሞ የተለያዩ ወይ 3 ወይ 4 እንደዛ አድርገን እንሰራዋለን። ለመጀመሪያ ጊዜ ያው ስለሚቆጣጠር እንደዚሁም ወደ ላይ ጥቅልል ስለሚል የተወሰነ እንደዚህ ትሰሩታላችሁ 2 ቦታ ማለት ነው። ምክንያቱም ካልተሰራ ፀጉር ይበጣጠሳል፣ ስንተኛ ይነቃቀላል፣ ይጎዳብናል ማለት ነው። እሺ ከዛ በደንብ አድርጌ ሰራዋለሁ። እኔ ከላይ እንደዚህ ደረብ አድርጌላችኋለሁ። ፀጉር በነገራችን ላይ ከ50 እስከ 40 ወይም ደግሞ ከ40 እስከ 50 ዘለላ ያው መነቃቀል የግድ ነው በምታበጠሩ ሰዓት። እንደምታዩት እኔ አሁን ይሄን ያክል ወጥቶኛል። ይሄ ኖርማል ነው ውድ ቤተሰቦቼ። አንዳንዴ ፀጉር ምንም አይነቃቀል ማለት አይቻልም፣ ያው ግድ ነው። እና ስለተከታተላችሁኝ ከልቤ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ ባይ፣ ቻው፣ ላቪ ኦል